እሺ ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በቲክቶክ ቪዲዮ ላይ አንድ ጥያቄ ጠይቄያችሁ ነበረ። እሱም ለ66 ዓመት ሙሉ ተኝቶ የነቃ ኢትዮጵያዊ ማን ይባላል ነበረ። ታሪኩ እንዲህ ነው እንግዲህ አቤሜሌክ ነው። ብዙ ጊዜ የኢየሩሳሌምን መጥፋት በራእይ ያይ ነበርና እንዳያሳየው እግዚአብሔር ይጸልይ ይለምን ነበረ። ሁሌ ኢየሩሳሌም ስትጠፋ እንዳትሳይኝ ያለ ጸሎት ያደርጉ ነበረ እና ቤተ ሰላም ተብሎ ከሚጠራው ቦታ ወደ ኢየሩሳሌም እየሄዱ ባለ ሰዓት አንድ ቅጠል እንደቆረጡ እንቅልፍ ይመጣባቸውና ያሸልባሉ። እንቅልፍ ይወስዳቸዋል ማለት ነው። ከዛም በኋላ የሆነው ታሪክ ይሄ ነው። እንቅልፍ ከወሰዳቸው በኋላ 66 ዓመት ሙሉ አልፎ ነበረ። ሲነቁ ኢየሩሳሌም ፈራርሳ፣ የሚያውቋት ኢየሩሳሌም አልነበረችም፣ ፈራርሳ ነበረ እና በጣም ይደነቃሉ። ሰው አግኝተው ሰውንም ይጠይቃሉ፣ ግን ምንም